ዛሬ ያጋጠመችኝ ቲቪ ወጣ ያለ ባህሪ ያላት ቲቪ ናት። ትከፍታለች፣ ቀዩ ትበራለች፣ ስታንድ ትሆናለች፣ ድምጽም አላት። ኖርማል የባክላይት አይነት ባክላይት ብልሽ ሲበላሽ ያለው አይነት ምልክት ነው የምታሳየው። ነገር ግን ላጥላጥ ያልኩ ፈትቼ ሰዓት ሌላ ኬዝ አላት ተጨማሪ ማለት ነው። ፈትቼም ቼክ ሳረጋት ይሄ 25 በ47 ካፓስተር አብጧል። እንዲሁም ደግሞ ከታች ትናንሽ ሁለት ካፓስተሮች አንድ ወደ ሳውንድ ለሚሄድ አንድ ደግሞ ወደ ቪዲዮ ሰፖርት የሚያደርግ ሶስት ካፓስተሮች በአንድ ላይ አብጠዋል። እነዚህም ፈታተውና ባክላይት ኖርማል ሊሆን ይችላል። በቃ እንደዛ ከሆነ ብዬ ምክንያቱም ይሄ ያራሰበው ብዙ ጊዜ ወደ ባክላይት ጄነሬት ስለሚያደርግ ማለት ነው። በመቀጠልም ፈታውኝና ካፓስተሮቹን ቀየርኳቸው። ሶስቱንም ሰዓት ለመቆጠብ አጠራጠር አድርጌያቸው ነው ቪዲዮ እንዳይረዝም ማለት ነው። ሶስቱንም ካፓስተሮች ቀየርኳቸው። ሙሉ ለሙሉ ቀይሬ ከጨረስኩ በኋላ ባክላይት ቮልት ይሰጣል። በትክክልም ባክላይት ያበራል። ግን የራሱ ባክላይት የሚተቃጠለ ሆኖ አገኘሁታ። ይህን ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ እና ከተመቻችሁ ላይክ አድርጉልኝ፣ ሰብስክራይብን በማድረግ ለሌሎችም እንዲዳረስ አድርጉልኝ። እንደምታዩት ነች ካፓስተሯ። ለማሳየት እየሞከርኩ ነው። 47 ፈረድ ቮልቷ ደግሞ 25 ነው። እሷን በተመሳሳይ ነው መተካት ከተመሳሳይ ቦርድ ላይ። ያው አዲስ ስለጨረስኩኝ ነው። አዳዲሶችም አሉ ገበያ ላይ። እዚህ ጋር በአጋጣሚ ትራንስፈርመሩና ትልቁ ሜም ካፓስተሩ ክራክ ነበራቸው። እያየሁት ስለሆነ አጥብቄያቸው ነው የማልፈው። ምክንያቱም የተወሰነ ከሰራ በኋላ ሙቀት ምናምን ሲኖረው መልሶ እንዳይበላሽ ሌላ ችግር እንዳይፈጥርበት ማለት ነው። ክራኮቹን አጠባብቃቸዋለሁ፣ በደንብ ዊልድ አደርጋቸዋለሁ። በመቀጠል እቺ አሁን መነቅላቅ ካፓስተር ወደ ሳውንድ የምትሄድ ነች። 16 በ220 ፈረድ ነች። ቮልቱ 16 ፈረዷ 220። እሷንም እንደዛው ከተመሳሳይ ነው የምተካት።
የነቀልኳት ያለዋት ካፓስተር ደግሞ ሶም 16 በ470 ነች። ከሪሲቨር በኤቪ ጃክ በምንሰካ ሰዓት ቪዲዮ የምታስተላልፍ ናት። አሁን ቀይሬ ከጨረስኩኝ በኋላ ከውጭ እንደዚህ አሁን በምታዩት አይነት መንገድ ባክላይት ሰክቼ ቼክ አድርገዋለሁ። ከዛ እንደሚታየው ባክላይቱ በራ፣ በራሱ ግን አይበራም፣ እንዲህ ብሎኛል። በራሱ ባክላይት ማለት ነው በቲቪው። ከዛ አሁን ቀጥታ ደግሞ ባክላይቱን ወደ መቀየር እገባለሁ ማለት ነው። ብዙ ጊዜ ጀማሪ ስንሆን እንደ ባለሙያ ብዙ ጊዜ ሰዎች ስክሪን የሚያበላሹት እዚህ ጋር ነው። ሲከፈት በጣም ጥንቃቄ ይፈልጋል። ቪዲዮውን አሳጥረው ነው እንጂ የተወሰነ ደቂቃዎችን ይፈጃል። ይሄን በሴፍቲ በስነ ስርዓት ፈልቅቆ ለመክፈት ማለት ነው። ከከፈቱም በኋላ ስክሪን ኮፍ ምናምኖች እንዳይቆራረጡ በጥንቃቄ በጣም በጥንቃቄ ሳይድ ኮፍም ስላለው ስክሪኑን እናነሳለን። በጣም ጥንቃቄ ይፈልጋል። ያው እኔ ስላሳጠርኩት ነው። እዚህ ጋር ከስር ራሱ ፓኔሉን በምናነሳ ሰዓት በጣም በጥንቃቄ መሆን አለበት። ካለበለዚያ ኮፍ ይቆረጥና ስክሪኑ ከጥቅም ውጭ ሊሆን ይችላል ማለት ነው። በመቀጠል የራሱን ባክላይት አስወግድና አዲስ ባክላይት ገጥምለታለሁ። አሁን ገበያ ላይ ምርጥ የሚባል ባክላይት ይሄ ነው። ያው ቻይና ባክላይት ነው። ቲቪውም ቻይና ቲቪ ነው። ዩኒቨርሳል እንለዋለን በተለምዶ። ይሄን ባክላይት 3 ቮልት ነው። ሙቀት ይቋቋማል። ያው የኔ ምርጫ ነው 3 ቮልት ነው የምገጥመው። ባክላይቱን ስንዘረጋ የተወሰነ ሞዲፊክ ይፈልጋል። ያው ሞዲፊካን ሰርተን አቁተን ክሮፕ እናደርጋለን። የተወሰነ ማንጸባረቂያዎችን ቴስት እናደርጋታለን። በዚህ አይነት ሁኔታ በጥሩ ሁኔታ ከፍቷል ማለት ነው። ስክሪኗን አስቀምጠን ስናበቃ ኬብል ሰክተን ቼክ እናደርጋታለን። በዚህ አይነት ሁኔታ መክፈቷን ስናቅ እንገጣጥማታለን። ያው ከገጣጠምን በኋላ ቴስት አድርገን ለባለቤቱ እናስረክባለን ማለት ነው። እና ማንኛውም ፍሪጅ፣ ቲቪ፣ ጂፓስ፣ ኤሌክትሮኒክስ ነክ ነገሮች አዳዲስ ነገር ቪዲዮዎች መረጃ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ተቀላቀሉ። በመጨረሻም እንደዚህ በምታዩት ሁኔታ ቼክ አድርጌ ጨርሻለሁ። ለባለቤቱ አስረክባለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ቻው።